ሰላም ጤና ይስጥልን ተመልካቾቻችን የአክብሮት ሰላምታችንን እናቀርባለን። በኢትዮጵያ በተለያዩ አካባቢዎች ስላሉ ወቅታዊ ሁኔታዎች እንደዚሁም መረጃዎች መነሻ በማድረግ ልዩ የዜና ክፍለ ጊዜ ነው ይዘን የቀረብነው። ብዙ ነገሮች ይነሳሉ። በቅርቡ የመከላከያ ሰነድን አይተናል። በመከላከያ ውስጥ የብሔር ግጭት፣ የብሔር ልዩነት በዋናነትም በመስመራዊ መኮንኖች ጭምር በከፍተኛ ደረጃ እየተስተዋለ እንዳለ ሹመት ሲሰጥ እድገት ሲሰጥ በብቃትና በአቅም በችሎታ ሳይሆን በማንነት ነው የሚል አስተሳሰብ እየሰረጸ ገብቷል የሚል ከፍተኛ ቅሬታ ያላቸው የሰራዊቱ አካላት ይህንን በመድረኮች ላይ ተናግረውታል። ከውስጥ ያገኘነው መረጃ እንደሚያመለክተው በርካቶቹ ጡረታ ሊወጡ እንደሚችሉ ከኮሎኔልነት ወደ ብርጋዴር ጀነራልነት ያደጉት ቀጣዩ የመከላከያ ሰራዊቱ ከፍተኛ አዛዦች ሆነው ሊሰሩ እንደሚችሉ ነው። አብዛኞቹ ጀነራል የሆኑት አለምሸት ደግፌን ጨምሮ ወደ ጡረታ እንደሚገቡ ነው የታወቀው። ከዚህ በተጨማሪም ፊልድ ማርሻል ብርሃኑ ጁላም እንደዚሁ ጡረታ ሊወጡ እንደሚችሉ ተገልጿል። በእሳቸው ምትክ በአሁኑ ሰዓት ከፊት ለፊት ያለው ስም የሚገለጸው የጀነራል ጌታቸው ጉዲና ቀጣዩ የመከላከያ ኤታ ማዦር ሹም ይሆናሉ ተብሎ ነው የሚገመተው። ምናልባት የጀነራል አበባው ታደሰም ከዚህ አንፃር ስማቸው ይነሳል። ነገር ግን የመረጃ ምንጮች እንደገለጹልን ከሆነ ወደ ጌታቸው ጉዲና ያደላል የተባለው ለአብይ አህመድ በ7 ዓመት ውስጥ ነው። እሱ በዋናነት ይህንን የሚያደርግበትን ምክንያቱም በተመለከተ በቅርበትም የሚያውቁ ሰዎች ይገልጻሉ። ከኦሮሞ ብቸኛው ፊልድ ማርሻል የኦሮሞ ተወላጅ ነው የሚልም ይህንን ቃል በቃል ተናግሮታል። በዋናነት ታሪክ እንዲመዘገብ ስለፈለግን ነው። በኢትዮጵያ ታሪክ የመጀመሪያው ፊልድ ማርሻል የኦሮሞ ተወላጅ ነው የሚለውን ማስመዝገብ ስለፈለግን ነው ብሎ የተናገረውን በቅርበት የሚያውቁ ሰዎች ያውቁታል። አንድ ወቅት ላይም ሌተናል ጀነራል ጻድቃን ገብረ ትንሳኤም ተናግረውታል። ለኦሮሞና ለአማራ ለአንዳንድ የደቡብ ተወላጆች ዝም ብለን ጀነራልነት ሰጥተናል ነው። ምናልባትም ከመቶ አለቃ ጀምሮ ከሻምበል ጀምሮ በቀጥታ ብዙ እርከኖችን ዘለው ብርጋዴር ጀነራልነትና የሜጀር ጀነራልነት ማዕረግ ሰጥተናል ብለው በአደባባይ የተናገሩበት ወቅትን እናስታውሳለን። ያለ ልምድ ያለ ዕውቀት ያለ ተግባራዊ የወታደራዊ ልምምድም ሆነ የመስክ ስራ ያ ብቃትና ውጤት ሳይታይ በዘር ኮታ ብቻ ጀነራሎችን መመደብ የተለመደው ነው። ስለዚህ እንደነዚህ አይነት ነገሮችን ለማስተንፈስ ሰራዊቱ ውስጥ ያለውን ተቀባይነት መሸርሸር እንደዚሁ ያጠፋል በሚልም ሹመቱን ሊሰጥ እንደሚችል ነው። ቀደም ሲል ለማንተ እንዳልከው ጦርነት በሌለበት ለምን ያስፈልጋል የሚል ነው። ወይ ለጦርነት ለመግባትም ኮዲው የተዘጋጀ ካለም ለሞራልና ለብርታት እንዲሆናቸው ለወታደራዊ መኮንኖቹ ሽልማት ወይም ደግሞ ሹመት እየሰጠ መሆኑንም የሚገልጹ ወገኖች አሉ። ሌላው ርዕሰ ጉዳይ እናልፋለን። በአማራ ክልል የሚካሄደው የህልውና ተጋድሎን የተመለከተ ነው። እንግዲህ የህልውና ተጋድሎ በተለያዩ አካባቢዎች ተጠናክሮ ቀጥሏል። ደብረ ማርቆስ አካባቢ የሰማነው ነገር በዛ አካባቢ ለአንድ ጉዳይ ስብሰባ የተቀመጡ የብልጽግና አመራሮች ላይ በተወሰደ ጥቃት ስብሰባው መበተኑ እንደዚሁም የተወሰኑት ጉዳት እንደደረሰባቸው የሰማነው። ሌሎች የህልውና የተጋድሎ መረጃዎችም እንዳሉ ገልጸልኛል። ወደ አንተ ልምጣና መረጃዎቹን አካፍለን። በጎጃም አካባቢ የአገው ምድር ዞን የሚባለው ላይ የአገው ምድር ዋና ከተማ የዞን ዋና ከተማ እንጅባራ ትባላለች። በዚህ ከተማ የአገው ምድር ክፍለ ጦር ዘንገና ጊዮንና ቀኛዝማች ስሜነ ደስታ ብርጌዶች በጋራ በማጥቃት ከተማዋ ላይ በፈጸሙት ጥቃት ከፍተኛ የሆነ ማጥቃት ሰንዝረው በጣም በርካታ የሰራዊቱን አባላት መደምሰስ መቻላቸውንና በዚህ ከተማ ላይ ከ16 በላይ የሰራዊቱን አመራሮች መግደላቸውን፣ 7 ማቁሰላቸውን፣ 19 የነፍስ ወከፍ መሳሪያ መማረካቸውንና 2 የቡድን መሳሪያ መማረካቸውን አስታውቀዋል። እንግዲህ በዚህ ከተማ ላይ የቀይ ቦኔት ለባሽ ኮማንዶዎች በከተማው ላይ ነበሩ። በእነዚህ የኮማንዶ አባላት ላይ በእነዚህ 2 ብርጌዶች በጋራ በፈጸሙት የማጥቃት እንቅስቃሴ ከፍተኛ ድል መጎናጸፍ መቻላቸውን ነው የገለጹት። ከዛ ተጨማሪ ደግሞ ከደብረ ታቦር ከተማ አቅራቢያ ጸጉር ሚካኤል በተባለ ቦታ ላይ በተፈጸመ ማጥቃት እንዲሁም የቀይ ቦኔት ለባሽ የኮማንዶ አባላትን መተው በተለይ ጉና ክምር ድንጋይ ከምትባል ከተማ ላይ ከጋሳይ ከተማ በቅርብ ርቀት የምትገኝ ከተማ ነች። በዚህ ከተማ ላይ ገብተው ማጥቃት በመሰንዘር ከፍተኛ ድል መጎናጸፍ መቻላቸውን ነው የገለጹት። አንተ እንዳልከው በደብረ ማርቆስ ከተማ ላይ የከተማ ስኳድ የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት ለስብሰባ የተቀመጡ የዞንና የከተማ አስተዳደር አመራሮች በተገኙበት የደፈጣ ጥቃት በመፈጸም የአመራሮችን የተወሰኑ አመራሮችንና ሙሉ በሙሉ አጃቢዎችን መምታት መቻላቸውንና ያለምንም ከሳራ ከከተማዋ ወጣው መሄዳቸውን ነው መረጃዎች የሚያመላክቱት። በሌላ ዜና በሰሜን ሸዋ አጣየ ከተማ አቅራቢያ በሁለት አቅጣጫ
ማለትም ከመቁጠሪያ ወደ ሲያት እና ከአጣዬ ወደ በረሃ ስላሴ ከሚባሉ ቦታዎች ላይ ከሌሊቱ 10 ሰዓት የፋኖ ኃይሎች እስከ ረፋዱ 10 ሰዓት ላይ በከተማዋ ዘልቀው በመግባት በረህት ወረዳን ጭምሩ በማጥቃት ከፍተኛ ድል መጎናጸፍ መቻላቸውንና የአገዛዙ ጦር ተደምስሶ የሻለቃ አመራርን ጨምሮ የአገዛዙን ጦር መደምሰስ መቻላቸውንና እችን ከተማ በቁጥጥራቸው ስር ማድረግ መቻላቸውን ነው ያስታወቁት። እንግዲህ ከአክርሚት ወደ በሁለት አቅጣጫ የመጣው ማለትም ከአክርሚት ወደ ተሬ እንዲሁም ከመጠብላ ወደ ተሬ ወታደራዊ ቁሳቁስ ጭነው ሲጓዙ የነበሩትን እንዲሁ በመደምሰስ ወታደራዊ ድል መጎናጸፍ መቻላቸውን አስታውቀዋል። በሌላ ዜና በሰሜን ሸዋ አርማበር አካባቢ በአገዛዙ 101ኛ ኮማንዶ ጦር ላይ የፋኖ ኃይሎች ከባድ ማጥቃት መፈጸም መቻላቸውንና እንግዲህ በሰሜን ሸዋ እንደሚታወቀው 101ኛ 102ኛ 103ኛና 104ኛ የአየር ወለድ ክፍለ ጦሮች በሰሜን ሸዋ ሙሉ በሙሉ ተሰማርተው በህዝቡ ላይ ከፍተኛ ስቃይ ሲፈጽሙ እንደነበረ ይታወቃል። ስለዚህ በ101ኛ ላይ በፈጸሙት የማጥቃት እንቅስቃሴ በርካታ ድል መጎናጸፋቸውን አያይዘው ጠቅሰዋል። እንግዲህ በተደረገው ውጊያ 12 ክላሽ፣ 1 መገናኛ ሬዲዮ፣ 15 ወታደራዊ ትጥቅና ከዛ በላይ 8 የኮማንዶ አባላትን መደምሰስ መቻላቸውንና በርካታ ተተኳሾችን መማረክ መቻላቸውን አያይዘው ገልጸዋል። ይህ በእንዲህ እንዳለ በደቡብ ወሎ ዞን ድላንታ ወረዳ ከወገል ጤና በቅርብ ርቀት የምትገኘውን ወታደራዊ ጠቀሜታዋ ከፍተኛ የሆነችውን የፀሐይ መውጫ ከተማን ያለ ጦርነት የመከላከያ ኃይሉ ከተማዋን ለቆ መውጣቱን ሲገለጽ ከዛ በኋላ ፋኖ ያለ ውጊያ የፀሐይ መውጫ ከተማን መቆጣጠር መቻላቸውንና ከዛ በኋላ እንደገና ተመልሰው የመከላከያ ኃይሉን አደራጅቶ ተመልሶ ከተማዋን ለመቆጣጠር ከፍተኛ ጥረት ያደረገ ቢሆንም ከተማዋን መቆጣጠር ሳይችል ቀርቷል። በተደረገው ውጊያም በርካታ የአገዛዙ ጦር በከባድ መሳሪያና በቡድን መሳሪያ ለማጥቃት የመጣ ቢሆንም ተመቶ እንደተመለሰ ነው መረጃዎች የሚያመላክቱት። በነገራችን ላይ የፋኖን ትግል በተመለከተ እንግዲህ በቅርቡ የአማራ ክልል ምስለኔያ አስተዳደር በአማራ ክልል ያለውን አጠቃላይ የጸጥታ ሁኔታ ከመከላከያ የምንረከብበት ጊዜ ላይ ደርሰናል። ያለውን የጸጥታ ችግር የሰላም ሁኔታ ከአንጻራዊነት ወደ ሙሉ በሙሉ ልንቀይረው ወይም ደግሞ ሙሉ በሙሉ ሰላሙን ልናረጋግጥ ደርሰናል ይላሉ። አሁን የምንሰማቸው መረጃዎች በመሬት ላይ ያሉት አጠቃላይ እውነቶች ግን ከክልሉ ምስለኔያ አስተዳደር መግለጫ ጋር የሚጣረስ ነው። በዚህ በተጨማሪም በክልሉ ትምህርት ለማስጀመር የተደረገው እንቅስቃሴ ላይ እንቅፋት ገጥሟል። አሁንም ከግማሽ በላይ ተማሪዎች መመዝገብ አልቻሉም። ለዚህም የፋኖን ኃይሎች ተጠያቂ የሚያደርጉ ክሶች ከየቦታው ይሰማሉ። የፋኖ አመራሮችን አነጋግረን ሁለቱም አደረጃጀቶች በሰጡን መግለጫ ትምህርት ለማስጀመር ማንኛውንም ነገር ለማድረግ ዝግጁ መሆናቸውን በእነሱ በኩል ምንም አይነት እንቅፋት እንደማይገጥምና እንደሚተባበሩም ጭምር አስታውቀዋል። ነገር ግን አሁንም አገዛዙ በፋኖች ላይ ኃጢያቱን ወይም ክሱን እያቀረበ ነው የሚገኘው። እንደምንሰማው ከሆነ ከ800 በላይ ትምህርት ቤቶች አሁንም በአገዛዙ የጦር ካምፕ ሆነው እንዳሉ ነው። በአንዳንድ ትምህርት ቤቶች ደግሞ ተሸንፎም ሲወጣ የተለያዩ ወታደራዊ ፈንጂ ተቀጣጣዮችን በመቅበር በመውጣቱ ለህይወት አደገኛ የሆኑ አካባቢዎች ቀጠናዎች እንዳሉም ይነገራል። ለማንኛውም በዚህ አንጻር አገዛዙ አደገኛ የሆነ ስራ እየሰራን ያለው በፋኖች ላይ ለማላከክ አሁንም ትምህርት እንዳይጀመር ከፍተኛ እንቅፋት እየፈጠረን ያለው ሰበብ ምክንያት እያደረገ ግን ክስ የሚያቀርበው ይኸው አገዛዝ ሆኗል። የፋኖ ኃይሎች እኮ በሚዲያ ህብረተሰቡን ሰብስበው መግለጫ በይፋ የሰጡበት ሁኔታ ነው። በአማራ ክልል የትውልድ ክፍተት ስለተፈጠረ አንደኛ በተፈጠረው ችግር ምክንያት ልጆቻችን፣ ወንድሞቻችን፣ እህቶቻችን እንዳይገደሉ ለማድረግ ነው እንጂ ትምህርት እንዳይማሩ የፈለግነው መንግስት ጨካኝ ነው፣ ኃላፊነት የሚሰማው መንግስት አይደለም። ስለዚህ ለጊዜውም ቢሆን እኛ እስከምናሸንፍ ድረስ በየቤታችሁ ቆዩ፣ ከመሞት መሰንበት ይሻላል፣ ያለ ትምህርት መሰንበት ይቻላል ብለው ለ2 ዓመት ቢያቋርጡም አሁን ግን የፋኖ ኃይሎች ክፍተቱን የተፈጠረውን የትምህርት ክፍተት በመገንዘብ ህብረተሰቡን እያወያዩ ትምህርት መጀመር አለባቸው። በአንዳንድ ቦታዎች ላይ በተለይ በደቡብ ጎንደር መምህራንን ሰብስበው ትምህርት ቤት መጀመር አለባቸው፣ ማስተማር አለባቸው። እኛ በእናንተ ላይ ጥበቃ እናደርጋለን፣ መንግስት እስካልመጣችሁ ድረስ በምታስተምሩበት ትምህርት ቤት ላይ ምንም አይነት ጉዳት አናደርስም፣ እኛ እየሞትን እናንተን እንከላከላቸዋለን በማለት የህዝባዊ ውይይት የመምህራን ውይይት ያደረጉበትን ቪዲዮ ለቀውታል። ነገር ግን መንግስት በአማራ ክልል
አንደኛ አንተ እንዳልከው በበርካታ ትምህርት ቤቶች ላይ በተለይ ለቆ በወጣበት ትምህርት ቤት ላይ ትምህርት ቤቶቹ ሙሉ በሙሉ አውድሞቸው ነው የወጣው። አንደኛ ወንበሮችን እሳት አንድዶ ምግብ ሲያበስልበት ነበረ። ላይብረሪዎችን መጽሐፎችን አውጥቶ በብርድ ወቅት እሳት በሞቂያ ያያሉ። አንዳንድ ቦታ ላይ ራሱ የመከላከያ ሰራዊቱ በትምህርት ቤቶች ጣራ ላይ ሆኖ ጣራ ሲገነጥል አክሮባት ሲሰሩበት ሲጸዳዱበት እንጨቱን ሲፈልጡበት የሚያሳይ ቪዲዮዎች ወጥተዋል። ትምህርት ቤቶቹ ሙሉ በሙሉ እነሱ በነበሩበት አካባቢ ካምፕ አድርገው ይዘውት ስለነበረ አውድመውታል። እነሱ አሁን ደግሞ እየተቆጣጠሩ ባሉበት አካባቢ ደግሞ ትምህርት ቤቶች አሁንም እስካሁን ድረስ የጦር ካምፕ ነው እየዘለቁ ያሉት። ስለዚህ መጀመሪያ መንግስት እንደ መንግስትነት የአማራ ክልል የትምህርት ክፍተት እንዲዘጋ ከፈለገ ከትምህርት ቤቶች ላይ መውጣት አለበት። ፋኖ መግለጫ የሰጠው ከአማራ ክልል ሙሉ በሙሉ መውጣት እንኳን ባይችል ከትምህርት ተቋማት ላይ ወጥቶ ወደ ጦር ካምፕ እንዲመለስ በማድረግ ማሳሰቢያ ሰጥተዋል። ይሄ ስርዓቱ የአማራ ክልል ወጣቶች ከ5 ሚሊዮን በላይ የሚገመቱ ወጣቶች ትምህርት እንዳይማሩ ትምህርት ቤቶች ሙሉ በሙሉ አውድሟቸዋል። ከእንደገና ደግሞ አሁንም የጦር ካምፕ አድርጎ የያዟቸው ትምህርት ቤቶች እንዳሉ በግልጽ የሚታይ እና ፀሐይ ሞቀው እውነታ ሆኖ